የኢትዮጵያ መንግስት በሙስሊሙ ማህበረሰብ ላይ ከወሰደው ከባድ እርምጃ ጋር በተያያዘ ያሰራቸውን 17 መሪዎቹን በአስቸኳይ እንዲፈታ ዋና ቢሮ እዚህ ዩናይትድ ስቴትስ ውስጥ የሆነ አንድ የሰብአዊ መብት ተሟጋች ቡድን አሳስቧል። ሰዎቹ በአዲስ አበባ መስጊዶች ባካሄዱት ተቃውሞ ምክንያት ከተዋከቡት በተደበደቡትና ከታሰሩት በመቶዎች ከሚቆጠሩት ሙስሊሞች መካከል መሆናቸውን ሂዩማን ራይትስ ዋች ለኢትዮጵያው መንግስት በላከው ማሳሰቢያ አመልክቷል። መንግስት እርምጃውን የወሰደው የእስልምናን ትምህርት ጨምሮ በሃይማኖት ጉዳዮች ጣልቃ መግባቱን በሰላማዊ መንገድ መቃወማቸውን ተከትሎ መሆኑንም ይኸው የመብት አስከባካቢ ቡድን ገልጿል። ምንም እንኳን ብዙዎቹ ታሳሪዎች በአሁኑ ሰዓት የተፈቱ ቢሆንም 17ቱ ግን ክስ ሳይመሰረትባቸውና ጠበቃ ለማየትም ሳይፈቀድላቸው ለ3 ሳምንታት እንደታገቱ ይገኛሉ ይላል የሂዩማን ራይትስ ዋቹ ማሳሰቢያ። ቀደም ሲል የኢትዮጵያ ፖሊሶች የመስጊዱ ኮሚቴ አለመረጋጋቱን እንዳነሳሳ አመልክተው የውጪ ኃይሎችም ሁኔታውን ከማባባስ እንዲቆጠቡ አስጠንቅቀዋል። የኢትዮጵያ መንግስት የሙስሊሞቹን ቅሬታ ለመፍታት መፍትሄ ውይይት እንጂ የኃይል እርምጃ አይደለም ብሏል ሂዩማን ራይትስ ዋች። ሙስሊሞች ከጠቅላላው የኢትዮጵያ 94 ሚሊዮን ህዝብ ሁለተኛው ትልቁ የሃይማኖታዊ ክፍል ናቸው። የኢትዮጵያ መንግስት ወግ አጥባቂ የእስልምና አማኞች የሆኑት ሳላፊስቶችና ዋሃቢስት ሙስሊሞች እንደሚያሳስቡት መግለጹ አይዘነጋም። ይህን ለመቋቋምም በስደት ሊባኖስ ይኖሩ በነበሩ አንድ ኢትዮጵያዊ አስተምህሮ ላይ በመመርኮዝ የአልሐባሽን እስልምና እያስፋፋ ይገኛል።